በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና። ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማልና የሚለውን የእግዚአብሔር የልዑሉን የሰማይ የእግዚአብሔር ቃል መነሻ በማድረግ ዛሬ የምንነጋገርበት ርዕሳችን ይሆናል ማለት ነው። እንግዲህ እግዚአብሔር አምላክ እኔ በምድር ላይ ስልጣንን፣ ንግስናን፣ መንግስትነትን ካልሰጠሁኝ በቀር በምድር ላይ ስልጣን የለም፣ በምድር ላይ ንጉሥ የለም፣ በምድር ላይ መንግስታት የለም ካለ እንደገናም ቀጥሎ እነርሱን የሚቃወም የእግዚአብሔርን ሥርዓት ይቃወማል ካለ አሁን በገሃዱ ዓለም ላይ እያየን ያለነው ተቃውሞና ስድብ በመንግስታትና በሕዝብ መካከል ያለውን ችግር ስናይ እነዚህ ነገሮች ሁሉ ትልቅ መከራና ስቃይ ይዘው እንደሚመጡ የሚያሳይ የእግዚአብሔር ቃል ነው ማለት ነው። ምክንያቱም የእግዚአብሔርን ቃል መንግስታትን የሚቃወም፣ ነገስታትን የሚቃወም፣ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል ካለን እየተቃወምን ያለነው እነዚህን መንግስታትን አይደለም፣ ነገስታትንም ብቻ አይደለም፣ ባለስልጣናትን ብቻ አይደለም፣ እግዚአብሔር አምላካችንንም ጭምር ነው የምንቃወመው ማለት ነው። እዚህ ጋር ልብ ልንል የሚገባው ትልቁ ነገር እግዚአብሔርን የምናከብረው ከእግዚአብሔር የተሰጡ ትእዛዛትን ሁሉ በማክበር በመጠበቅም እንደሆነ ብዙዎቻችን የገባን አይመስለንም። በተለይ በዚህ ዘመን ያለን ትውልድ ማለት ነው። ስለዚህ በተለይ አፍሪካውያን የዚህ መከራ፣ የዚህ ስቃይ፣ የዚህ ችግር ገፈት ቀማሾች በመሆን የመጀመሪያዎቹ ነን። እንግዲህ የአፍሪካ ሕዝብ መቋጫም የሌለው መከራና ስቃይ፣ ጦርነት፣ ረሃብ፣ ቸነፈር፣ ስደት ውስጥ ያለው ይሄ ከሰማይ የተለቀቀ የእግዚአብሔር ሕግና ሥርዓት በተቃራኒው ስለሚሄድ ነው ብለን በድፍረት መናገር እንችላለን። ከእግዚአብሔር ቃል አንጻር ማለት የራሳችን ወይንም የራሴ ሀሳብ አይደለም፣ የእግዚአብሔር ቃል ነው፣ ቀደም ሲል እንዳነበብኩላችሁ ማለት ነው። ስለዚህ ይህ ቃል የሚገኘው በሮሜ መልእክት ምዕራፍ 13 ቁጥር 1 ጀምሮ ስታነቡት የምታገኙት ቃል ነው። ስለዚህ የምድራዊ ነገስታት ስንቃወም፣ ስንሳደብ፣ ስንተቻቸው፣ የሚገባቸውን ክብር ሳንሰጣቸው ስንቀር ከእግዚአብሔር ጋር ወይንም ለእግዚአብሔር የምንሰጠውን ክብርና ቦታና ስፍራ እየከለከልን እየተቃወምን ቀጥታ እሱን ተቃውሞ የእግዚአብሔር ሕግና ሥርዓትን ስለሚመለከት የእግዚአብሔር ሕግ እየደመሰሰን እየሻርን እንደሆነ የምንጠብቀው የሙሴ ሕግም የለም፣ 6ቱ ቃላተ ወንጌልም እንዳሌለ ማሳያ ነው የሚሆነው። እግዚአብሔር እንግዲህ የምድራዊ ነገስታትና መንግስታትን ዛሬ የምናንቋሻቸው፣ የምንሰድባቸው፣ የምንተቻቸው፣ በሽሙጥ ብዙ ነገር የምንላቸው መንግስታትና ባለስልጣናት እግዚአብሔር እንዳከበራቸው እንግዲህ እንዴት ነው ያከበራቸው፣ በምን ደረጃ አከበራቸው ብለን ብናይ እንኳን እርሱ እግዚአብሔር የነገስታት ንጉሥ ነው። ነገስታት አላቸው፣ እሱ እግዚአብሔር የመንግስታት መንግስት ነው። መንግስታት አላቸው፣ እሱ የኃያላን ኃያል ነው። ኃያላን አላቸው፣ እሱ የባለስልጣናት ባለስልጣን ነው። ባለስልጣን አላቸው። እንግዲህ በስሙ እንዲጠሩ ነው ያደረገው። እኛ ግን ሌላ ስም እያወጣንላቸው ነው፣ እየሰደብናቸው ነው፣ እያንቋሸሽናቸው ነው። ይሄ እንግዲህ ተቃውሞ በሙሉ ወደ እግዚአብሔር አምላክ ሕግና ሥርዓት ላይ የተፈጸመ ደባ፣ የተፈጸመ
ግፍ ነው የሚሆነው። እግዚአብሔር ደግሞ እንዲህ ብሏል፣ ሕጌን ብትጠብቁ የምድርን በረከት ትበላላችሁ፣ ባትጠብቁ ግን ሰይፍ ይበላችኋል። እንደገና በሌላ ቦታ ብትወዱኝስ ሕግና ስርዓቴን ጠብቁ። እንግዲህ ከእግዚአብሔር ጋር ያለንን ህብረት የምንገልጠው እግዚአብሔር ያዘዘንን ሕግና ስርዓት በመጠበቅ ብቻ እንደሆነ እግዚአብሔር መልሶ መላልሶ ደግሞ ደጋግሞ ያስጠነቅቀናል ማለት ነው። እኛ ግን በተቃራኒው የቆምነው። ስለዚህ በተለይ አፍሪካውያን የገዛ መሪዎቻቸውን በመቃወም በመተቸት በማሳደድ ወደ እስር ቤት በመወርወር ወደ መቃብር በመጣል ለስደትም በመዳረግ የሚተካከለን የለም። ይሄ ነገር ደግሞ ትልቅ ዋጋ እያስከፈለን ነው። እግዚአብሔርም ይላል ከዛ ቀጥሎ ያለውን የእግዚአብሔር ቃል እስቲ እንመልከተው። ስለዚህ ባለስልጣንን፣ መንግስታትን፣ ነገስታትን፣ መሪዎችን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ሕገ እግዚአብሔርን ጠብቅ፣ ከእርሱም ምስጋና ይሆንልሃል። ስለ መልካም ስራ፣ ስለ እግዚአብሔር ሕገ እግዚአብሔርን መጠበቅ፣ ስለ መልካም ነገር ሁሉ ላንተ የእግዚአብሔር አገልጋይ ነውና በከንቱ ሰይፍ አይታጠቅምና። ክፉ ብታደርግ ግን ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የእግዚአብሔር አገልጋይ ነውና ይበቀላል፣ ይቀጣል ይለናል እግዚአብሔር። እንግዲህ እዚህ ጋር የምናየው እግዚአብሔር ምድራዊ ነገስታትና መንግስታትን የሚሾሙ ለሁለት ነገር ነው። አንድም ለቅጣት ነው፣ ሁለተኛ ለበረከት ነው። ሕጉን የእግዚአብሔር ሕግ ማለት ነው የሚጠብቁ የሚፈጽሙ እነርሱ እነሆ ሕጌን የሚጠብቅ የምድርን በረከት ይበላል ስላለ በሰላምና በተድላ የሚኖሩ ህዝቦች ይሆናሉ። በእነዚህ ህዝብ ላይ የተሾመ መንግስት ወይንም ነገስታትም ቢሆኑ እነሱ በጣም እድለኞች ናቸው ብለን መናገር የምንችልበት አጋጣሚ ነው። በተቃራኒው የእግዚአብሔርን ሕግና ስርዓት እየደመሰሱ እየሻሩ ያሉ ህዝቦች ምድራዊ ነገስታትና መንግስታት እግዚአብሔር ይህን በንስሐም አልተመለሱም፣ ኃጢአት ከመስራትም ራሳቸውን አላቀቡምና እግዚአብሔር እነዚህ ምድራዊ ነገስታትና መንግስታትን እንደ መቅጫ በትር ይጠቀምባቸዋል። እነርሱ መሪዎች የሰው ልጆች ናቸው፣ ሰብአዊ ፍጡር ናቸው። በጎ ደጉን ነገር ያስባሉ። ለሀገር፣ ለምድራቸው፣ ለህዝባቸው ጥሩ ፕሮጀክቶችን፣ ጥሩ ልማት መንገዶችን፣ ብዙ እቅዶችን ያውጃሉ። ነገር ግን ያንን ነገር ደግሞ የእግዚአብሔር ፍቃድ ካልሆነ እግዚአብሔር ራሱ ያንን ነገር እንዳይፈጽሙ እንዳይሰሩ ይከለክላቸዋል። ምክንያቱም ያ ህዝቡ ከእግዚአብሔር ጋር ያለውን ግንኙነት አቋርጧል፣ ኃጢአት በመስራት ቀጥሏልና የኃጢአቱ ብድራት መከፈል አለበት። ስለዚህ እንደዚህ አይነት መንግስታትና ነገስታት እግዚአብሔር ጠላት እንዲነሱበት ያደርጋል። በዙሪያው መንግስቱን የሚነቀንቁ ለስልጣኑ ስጋት የሚሆኑ በአራቱም አቅጣጫ ያስነሳባቸዋል። ስለዚህ አንድ መንግስት ወይንም ንጉስ ደግሞ ኤምፓየሩን ስልጣኑን መጠበቅ አለበት። ለዚህ ነገር ደግሞ ጠላቶች ሲበራከቱበት ሰራዊት ይመለመላል፣ ሊያደራጃል፣ ያሰለጥናል፣ መሳሪያ ይገዛል፣ ያስታጥቃል። ይህንን ካላደረገ ራሱን መከላከል ስለማይችል ማለት ነው። ስለዚህ እነዚህን ነገሮች ወደ ማድረጉ ይመጣል ማለት ነው። ቀጥታ ወደ ጦርነት
ይገባል ማለት ነው። ራሱን መከላከል መጀመሪያ ስልጣኑን መጠበቅ አለበት። እንደዚህ አይነት መንግስታትና ነገስታት ህልውናቸው በስልጣን ላይ እስካሉ ድረስ ነው። እንደዚህ ተቃዋሚ ሲበዛባቸው፣ ምክንያቱም ከስልጣን ወርደው በምሪታም የመኖር እድል ፈንታቸው ዜሮ ነው። ከዜሮ በታች ነው። የሚጠብቃቸው ሞት ነው። የሚጠብቃቸው ወህኒ ቤት ነው። የሚጠብቃቸው ስደት ነው። ከዚህ ውጭ ሌላ ምንም አማራጭ የላቸውም። ስለዚህ እንደዚህ አይነት እድልና ቻንስ ያለን መሪ ናውረድ ብሎ እየጮኸ ያለ የአፍሪካ ህዝብ አለ። ይሄ በጣም ትልቅ ስህተት ነው። ወርደው ምን ውስጥ እንደሚገቡ ያውቁታል። ስለዚህ ህልውናቸውን እስከ መጨረሻው ድረስ እዛው ስልጣን ላይ ለመቆየት ጥረት ያደርጋሉ። ሲበሩ ሲያስተዳድሩ በኖሩት ሀገርና ምድር የመኖር እድል ስላሌላቸው ስንቃውማቸው ያንን እድል ሁሉ ዜግነት ሁሉ ነው የምንነጥቃቸው። ከስልጣን ከወረዱ በኋላ የመኖርን እንደ ምዕራቡ ዓለም የሚያደርገውን ስርዓት እኛ መጠበቅ አልቻልንም። ስለዚህ አፍሪካዊ መሪውን የሚበላ የሚገድል የሚያጠፋ ሆኖ እናገኘዋለን። ይህ ደግሞ ይዞ የመጣውን መዘዝ ብንመለከት ደግሞ የተሻለ ነው። ምናልባት ይህንን መረዳት ያቃተን ማስተዋል ያቃተን ለምንድን ነው? ብዙ አይነት ምክንያቶችን ልንዘረዝር እንችላለን። በምዕራቡ ዓለም ልናሳብብ እንችላለን። ብዙ ተግዳሮቶች ይኖራሉ። የውስጥ ጠላት ባንዳዎች የሚባሉ ከሃዲዎች የሚባሉ የተለያየ ስያሜ ይሰጠናቸዋሉ። በእነዛ ሁሉ ሰበብ ልናደርግ እንችላለን። ግን የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ፣ የመንግስታት መንግስት እግዚአብሔር ምን አለ የሚለውን ነገር ቀደም ብዬ የገለጽኩላችሁን የእግዚአብሔር ቃልና ትእዛዝ ተመልሰን መመርመር እስካልቻን ድረስ ተመልሰን ለመጠበቅ ወደ ራሳችን አእምሮ፣ ህሊና፣ ልቡና እስካልተመለስን ድረስ አሁን ላለው መከራ፣ አሁን ላለው ስቃይ፣ አሁን ላለው ስደት መልስ የምናገኝ አይደለ? እርግጠኛ መሆን አለብን እያንዳንዳችን ማለት ነው። ስለዚህ እነዚህ መንግስታት ኤምፓየራቸውን ለመጠበቅ ተቃውሞ የሚቀጥል ከሆነ መቋጫ የሌለው ከሆነ አባቶችም የሃይማኖት አባቶችም ተው ህዝባቸውን ብለው የማይገስጹ ይህንን እውነት የማይነግሯቸው ከሆነ በነገራችን ላይ ይህንን እኔ አሁን ያነበብኩትን የእግዚአብሔር ቃል መናገር የነበረባቸው አባቶች ናቸው፣ የሀገር ሽማግሌዎች ናቸው። እንግዲህ እነሱ ዝም ሲሉ እኔ ለምን አልናገርም ብሎ ሁሉም ሰው ከዚህ እውነት ጋር መቆም አለበት እና መንግስታቸውን ለመጠበቅ ቅድም እንዳልኩት ለልማት የሚውለውን ባጀት ወደዚያ ራስን ወደ መከላከል ያጥፉታል። ህልውናቸውን መጠበቅ ስላለባቸው ለምን እንዲህ ታደርጋለህ ብሎ የሚቃወም ካለ መብቱ ነው። መንግስት ወይም ንጉስ እንደ ንጉስነቱ ህግ ራሱን መንግስቱን መጠበቅ አለበት። ለዛ መጠበቂያ የሚሆን ደግሞ ማንኛውንም ዋጋ መስዋዕትነት መክፈል አለበት። ስለዚህ ቅድም እንዳልኩት ሰራዊት ይመለመላል፣ ያደራጃል፣ ያሰለጥናል፣ ያስታጥቃል፣ መሳሪያም ይገዛል። እንደዚህ ሁሉ የሚሆኑት ለልማት በሚውሉ የሀገሪቷ ባጀት ነው። ሁለተኛ ይህ ጦርነት ወደፊት የሚሰሩትን የልማት ስራዎች ሁሉ የሚሰራበት ገንዘቡ ለጦር መሳሪያ መግዣት ውሏል።
ሁለተኛውን ደግሞ ያ የተገዛው የጦር መሳሪያ ቀደም ሲል የነበሩ መሰረተ ልማቶችን ነው የሚያጠፋው። መጀመሪያ ላይ ግን የሰው ልጅ ደም፣ የሰው ልጅ ህይወት የሚቀጠፈው የሚሞተው። ከዛ ስደት አለ፣ ጦርነት ካለ ረሃብ አለ፣ ቸነፈር አለ፣ እልቂት አለ፣ በሽታ አለ። ይሄ ሁሉ ሲሆን ደግሞ በጣም ብዙ መሰረተ ልማት የነበሩ እኛ ያልደከምንባቸው እኛ ያልሰራናቸው መሰረተ ልማቶች ሁሉ ይወድማሉ። መኖር ባለብን ልክ ሳንኖር ከዚች ምድር እናልፋለን ማለት ነው። ብዙ ወገኖቻችንም ያልቃሉ። ይሄ ሁለተኛው ችግር ትልቅ አደጋ ነው እንደ ሀገር። ሶስተኛው እንግዲህ እነዚህ ምድራዊ ነገስታትና መንግስታት ተቃውሞ ጦርነቱ እያየለ ሲመጣ መቋቋም የማይችሉበት መንገድ ወይንም ሁኔታ ላይ ሲደርሱ እንደ ግለሰብ አይደለም እንደ አንድ ሀገር መሪ እንደ ሀገር ከሌላ ሀገር ጋር የወዳጅነት የጥገኝነት ጥየቃ ውስጥ ይገባሉ። ሶስተኛው አማራጫቸው መሞት አይፈልጉም፣ ወይኔ ቤት መወርወር አይፈልጉም። ሶስተኛው መሰደድ ነው ያላቸው አማራጭ። ስለዚህ ሲሰደዱ የሚሰደዱበት ሀገርም እንኳን ቢያገኙ እንደዛ አይነት ቃል ኪዳን ለመዋዋል እንደ ሀገር በጣም ብዙ ውለታ ተዋውለው ነው፣ እጅ መንሻ አቅርበው ነው፣ ዝም ብለው አይደለም። ይህ ሁሉ የሚደረገው በሀገሪቷ ሀብትና ንብረት ነው። የሀገሪቷን ሀብትና ንብረት አሳልፎ በመስጠት ነው። ከዛ ሲሰደዱ የሚሰደዱበት ሀገር ርስት የላቸውም፣ ሀብት የላቸውም፣ ንብረት የላቸውም፣ ሰርተው ያፈሩት ነገር የለም እዛ። ስለዚህ የሚኖሩበት ሲሰደዱ ለልመና አይሄዱም፣ መቼም ባዶ እጃቸውን አይሄዱም። ስለዚህ የሚያስፈልጋቸውን ነገር ሲኖራት ከነበረችው ሀገር ይዘው እንደሚሄዱ ማንም ሰው እርግጠኛ መሆን ግዴታው ነው። የትም አያወጡም። ስለዚህ ይዘው ይሄዳሉ። ብዙ የአፍሪካ ሀገር መሪዎች አሁን በቢሊየን ዶላር የ2-3 ዓመት የሀገሪቷን ባጀት ነው ይዞ የሚሄዱት። ይህ ሁሉ ቀውስ እንግዲህ ሲወርዱ በሰላም እንዲኖሩ እድሉን ብንሰጣቸው፣ በፍላጎታቸው ከስልጣን እንዲወርዱም እድሉን ብንሰጣቸው፣ ውረዱ የምንልበትን መንገዱ እነሱን አደጋ ላይ የሚጥል ባይሆን ከምዕራቡ ዓለም የተቀበልነው ተሞክሮ ይኖር። አሁን ምዕራቡ ዓለም በተለይ አሜሪካን አሁን ብንወስድ አንድ ፕሬዝዳንት በስልጣን ዘመኑ ምን ያደርግ ምን ከወረደ በኋላ ማንም የሚጠይቀው ሰው የለም። አሁን ፕሬዝዳንት ባይደን ለዩክሬን 300 ቢሊዮን ዶላር የሀገሪቷን እንግዲህ የህዝቡ የተሰበሰበ ብር ነው እዛ ሀገር ለጦርነት ሰጠ። ማንም የጠየቀው ሰው የለም። እንደዚህ አይነት ጥያቄ ቀጣይ ተሿሚ የመንግስት ባለስልጣን የሚጠይቅበት የህግ አግባብ የለም። ቢኖርም ነገ እኔ ነው። እነሱም ሲወርዱ ነገ ጠዋት የሚጠየቁበት ነገር ይኖራል። ስለዚህ በስልጣን ዘመናቸው የሀገሪቷን ክብር፣ ልዕልና፣ ኢኮኖሚ ነፃነቷን፣ ክብሯን ጠብቀው ለማሻገር በሄዱበት መንገድ ሁሉ ስህተቶች ሊኖሩ ይችላሉ አሉ። ስለዚህ
ለሀገሪቷ የሚጠቅም መስሏቸው አደረጉ በሚለው ይታለፋል። እና ሌላም ምክንያት ይኖራቸው እነሱ። እኛ አፍሪካውያን ይህን ማድረግ እንዴት አቃተን ነው? እንዴት በተለይ ጥላቻን የሚሰብኩ የሚዲያ ሰዎች እግዚአብሔርን እናውቃለን የምትሉ የሚዲያ ሰዎች ወደ ሀገሬ ወደ ኢትዮጵያ ልውሰደው ነው ላምጣው። በቀለኛ ትውልድ እንዲነሳ፣ ጦረኛ ትውልድ እንዲነሳ የምንሰብክ፣ በመንግስት ላይ የምናሳምስ፣ መንግስትን ሰድበን ለሰዳቢ የምንሰጥ ይሄ እግዚአብሔር ቃል አይመለከተንም ወይ? አሁን በግልጽ መንግስት አይደለም፣ ባለስልጣን አይደለም፣ ምንም አይደለም፣ ግን በቀለኛ ትውልድ መነሳት አለበት የሚል አዋጅ አንዴ ሁለቴ አይደለም 10 ጊዜ ታውጆ በሚዲያ ሰዎች። መንግስት ምንም የሚሰራው በጎ ነገር የለም ብሎ መንግስት የሚሰራው የስራ ድርሻ እኛን እንደሚሰጠው እግዚአብሔር ነው እኮ የሚሰጠው። ስልጣኑ የሰጠው እግዚአብሔር ነው፣ የሚቀበለውም እግዚአብሔር ነው። የሚሰራውንም ነገር የፈቀደለትን እንዲሰራ በእግዚአብሔር በኩል የሚከናወን ነገር ነው። በእግዚአብሔር በኩል ተለክቶ የተሰጠው ድርሻ አለ። ያንም እንኳን እኛ እሱ መንግስታት ራሱ ላያውቁ ይችላሉ። ነገ ላይ የሚሆነውን ነገር አያውቁትም። ስለዚህ በጣም አሳዛኝ። አሁን የቀበሌ ሊቀመንበር ምክትል ሊቀመንበር አለው። ምክትሉ ሊቀመንበር ሊያገዘው ሊረዳው የዋና ሊቀመንበሩን ጉድለቶች ወይንም ጫና ለመሸከም ነው እንጂ ዋና ሊቀመንበሩን አውርድ ብሎ ሊቃወመው፣ ስራ ሊያስፈታው፣ ሊያሳጣው አይደለም። አሁን እየተደረገ ያለው በፓርላማም ውስጥ እንደዚህ አይነት ጩኸት ነው ያለው። በነገራችን ላይ አንዳንድ ጊዜ በጣም የሚገርመኝ ነገር አንዳንድ ባለስልጣን እንግዲህ መንግስት ስንቃወም እያንዳንዳችን እንደምንወድቅ እንደምንዋረድ ለማሳየት የሚሆን ነገር ለመናገር ነው። አንዳንድ ባለስልጣን ወይም ካድሬ በህዝቡ ፊት ቀንደኛ የመንግስት ደጋፊ፣ ቀንደኛ መንግስት የሰጠውን የስራ ድርሻ በትጋት እንደሚወጣ አድርጎ ሲለፍፍ ውሎ ሊያድር ይችላል። በቤቱ ጣሪያ ስር ግን ከሚስቱ ጋር መንግስትን ሊያማ ይችላል። ይህን ሀሜት፣ ይህን ተቃውሞ የሀገሪቱ መንግስት አያውቀውም። የመንግስታት መንግስት እግዚአብሔር ግን ያውቀዋል፣ ይሰማል። ንጉሱ አያውቀውም። የነገስታት ንጉስ ግን ይሰማል፣ ያያል። ቅጣቱም ከላይ ከእግዚአብሔር ነው። አትቃወሙ ብሎ ነው። ስለዚህ አንዳንድ ባለስልጣናት በጣም በሚገርም ሁኔታ የሚደንቅ ሁኔታ ድንገት ካለው የስልጣን ከፍታ ማማ ወድቆ ሲፈጠፈጡ እናያቸዋለን። እንዲህ አይነት ልቦና ነው በቤታቸው ጣሪያ ስር የሚቃወሙ፣ የሚተቹ፣ የሚሳደቡ የሰማይ አምላክ ፍርድ ነው። እርግጠኛ ወደ ራሳችን መውሰድ ይሄን ነገር አንዳንድ ባለስልጣን ግፉ ነው እንዲያወርደው እንላለን። እርግጠኛ ነን እያንዳንዱ ሰው ግፍ ተጠራቅሞ ወደ ላይስ ለእነሱ ስጦታ አልሆነም።
ስለዚህ በእነዚህ አይነት ሁኔታ የሚወርዱ መንግስታት ባለስልጣናት ህዝቡ በሚቃወሙበት ተቃውሞ የሚቃወሙ ናቸው። ህዝቡ በሚታችበት ትችት የሚተቹ ናቸው። ህዝቡ በሚሳደብበት ስድብ የሚሳደቡ ናቸው። የልቡናው ስድብ ምናልባት ይሄ በቃል ተንፍሶ ከሆነ ለሚስቱ ለልጆች እንኳን አይናገርም። አሁን ደግሞ በፓርላማ ውስጥ ናውረድ አብሮ እኮ ህዝቡ እንዲያገለግል እዛ ቦታ ላይ ቁጭ ያለው ምንም ስራ ሳይሰራ በተቃውሞ ይጀምራል። ናውረድ እንዲህ ያልተሰራ አልሰራ ነው የሚል ቃል አይወጣቸው የሚለው ቃል የለም። ስለዚህ መንግስትን በአፍ መቃወም፣ በስድብ በአሽሙር ክብራቸውን ማዋረድ፣ ከዚህም ከፍ ሲል ደግሞ መታጠቅ፣ መሳሪያ መታጠቅ በነገራችን ላይ ከመንግስት ፈቃድ ውጪ አይቻልም። ምክንያቱም ለምሳሌ አንዳንድ ቦታዎች የዛሬ 30-40 ዓመት የነበሩ ፊት የቆዩ አሉ። መሳሪያ ታጥቀው መሸታ ቤት፣ ጠላ ቤት፣ አረቄ ቤት ተገናኝተው ሰክረው ሞቅ ሲላቸው ተሰዳድበው እዛ ሲወጡ መንገድ ላይ ይጠባበቃሉ። እንግዲህ በስካር መንፈስ ያለን ግልብጫና ስድብ አለመግባባቶችን እንግዲህ በምን አይነት የልብ ድንዳኔ እንደሚታይ ራሱ አይታወቅም እና በዛ መጠፋፋት መገዳደል አለ። እዛ አካባቢ ብዙ ጊዜ እንደውም እንደዚህ አይነት ቦታዎች ላይ ለልጆቻቸው እንደምላሽ የሚል ስም ራሱ ያወጣሉ። እነዛ ልጆች ሲያድጉ እንግዲህ በቀል የሰይጣን ባህሪ ነው፣ የሰይጣን ስራ ነው። የሰይጣንን ስራ እንዲሰራ ሚሽን ይሰጡታል ማለት ነው። ይህን ስም ሲያወጡለት ይህን ሚሽን ሰጡት። ያ ልጅ ገዳይ ነው፣ አጥፊ ነው። የሚያድገው የፈሰሰው ደም የወንድሙን ከሆነ የአባቱን ከሆነ ለመግደል መልሶ ደም ለማፍሰስ ነው። አንዳንድ ጊዜ እኛ ኢትዮጵያውያን የ7000 ዓመት ታሪክ አለን፣ ታሪክ ባለቤቶችን ስንል ይህን ታሪክ የምንቀበልበት መንፈሳዊ ልዕልና ክብር አጥተናል። እየተዋረድን እየወረድን ያለነው እኛ የምንጠብቀው የእግዚአብሔር ሕግ የለም። በዚህ ትውልድ እየተጠበቀ አይደለም። ስለዚህ ክብራችንም አይጠበቅም፣ ታሪካችንም አይጠበቅም። ሕዝበ እስራኤላውያን ሕገ እግዚአብሔርን ሲያፈርሱ እግዚአብሔር ከጎረቤት ነገስታትን መንግስታትን አስነስቶ ዱቄት ያደርጋቸዋል። እግዚአብሔር አሁን ያንን ሁሉ ርቀት አይሄድም። እዚህ እርስ በርሳችን ዱቄት ምድር ወንድምህን እንደራስህ ውደድ የሚለው እግዚአብሔር ቃል ሕግ ተሽሯል እና እያንዳንዳችን ልቡና ውስጥ የለም ይሄ ሕግ፣ አይከበርም ይሄ ሕግ። ስለዚህ ወንድማችንን እንገላለን፣ ወንድማችንን እንዘርፋለን፣ ወንድማችንን እናሳድዳለን፣ ወንድማችንን እናሰቃያለን። የእርም እንጀራ እየበላን የምንኖር ትውልድ ተነስቷል። ብታምኑ ባታምኑ
ከዚህ ውስጥ ደግሞ እግዚአብሔር መንጭቆ እንዲያወጣን በንስሐ ካልተመለስን ዋጋ እንዳሌለ ተስፋ እንዳሌለ ለእውነት ቆመን ለእውነት ካልኖርን እግዚአብሔር እውነት ነው። እዚህ ዋጋ የለንም። ካልተመለስን ዋጋ የለንም። ማንም የሚታደገን ኃይል አይመጣም። ኃጢአትን ትተን መተው እንዴት አቃተን? መኖር እንፈልጋለን፣ ኃጢአትን ግን መተው አንፈልግም። በጥልና በደስታ መኖር እንፈልጋለን፣ ግን አንድ ሰው ኃጢአት ሲሰራ ሰይፍ ሆይ ቶሎ ና፣ ብጥብጥ ሆይ ቶሎ ና፣ ስደት ሆይ ቶሎ ና፣ በሽታ ሆይ ቶሎ ና፣ ረሃብ ሆይ ቶሎ ና እያልን እንደሆነ ይገባችኋል። የኃጢአት ጥሪ እኮ መከራ ነው። የኃጢአት ፉጨት ረሃብ ነው። ረሃብና ነው። ረሃብን ወደኛ እንዲመጣ ጥቅሻ ነው። እንግዲህ ክቡራን ተመልካቾቻችን ይህ ቁጥር 1 ነው። ቁጥር 2፣ 3፣ 4 እያልን እንቀጥላለን። የዛሬው ዝግጅታችን በዚህ ላይ ተጠናቋል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም ቆዩ።